በጣም የሚገርመው ነገር ወንዶች ሚስት ሲያገቡ ምናምን ለምሳሌ ወይ ቆይ እስኪ ወፍራ ምናምን ከሆነ ቆይ ትከሳለች አለማምጃት ትከሳና አገባታለሁ ወይ ደግሞ ይሄን ቀይሬላት አገባታለሁ ምናምን አይሉም። በቃ አይተዋት ካልሆነች አልሆነችም ነው። ከሆነ ሆናል ካልሆነች ግን አያገቧትም። ወይም ደግሞ ገና እሷን ገና አሻሽላለሁ ምናምን ብለው የሚሞክሩት ነገር የለም። ግን በአብዛኛው ሴቶች የሚሳሳቱት ምንድነው? አሻሽለዋለሁ እሱን ይሄን በዚህ በኩል ቆይ ሱሱን አስትቸው መጠጡን አስትቸው ቆይ አንድ ቀን አስከስቸው እንደዚህ ብየው እንዲህ ለመቀየር ወንድ ልጅ በጣም ይሞክራሉ። ማንንም መቀየር አትሞክሩ። ባላችሁን መሞከር በጣም አድካሚ ነው። ራሳችሁን መቀየር ነው ፎከስ ማድረግ ያለባችሁ። ጸባዩ ከሆነ በጣም አስቸጋሪው እናንተ እንዴት ነው ጸባያችሁን የምታስተካክሉት? የእሱን ጸባይ ሰፖርት የማድረጊያ ኢንቴሊጀንስ ነው ሊኖራችሁ የሚገባው። ላይክ በጣም የሚናደር ሰው ከሆነ ራስሽ ያንን ሰው ከመቀየር ይልቅ እንዴት ብዬ ራሴን ካልም ሆኜ ይህን ነገሮች ማሳለፍ ነገሮች ካለፉ በኋላ ዲስከስ ለማድረግ እሞክራለሁ። በጣም የሆነ ከባድ ባህሪ ካለው ከዚህ ጸባይ ጋር ወይ አዳፕት አደርጋለሁ ወይ ደግሞ እተዋለሁ ብሎ ማሰብ ነው የሚያስፈልገው። በአብዛኛው ማየው ሰዎች በጣም ይፈራሉ ትቶ መሄድ የማይሆን ትዳር ላይ። እኔ ተለያዩ ምናምን ለማለት ሳይሆን አንዳንድ ጊዜ የሚሆን ነገር አለ የማይሆን አለ። ግን በአእምሯቸው ላይ ልናስበው የሚገባ የማይሆን ነገር በጣም ከቁጥጥር የሚወጣ ነገር ካለ ሁሉ ነገር ትተን ለመሄድ ሬዲ መሆን አለብን በቃ በአእምሯችን። ምክንያቱም ምንድነው በአብዛኛው ዲፔንደንስ አንድ ሰው ላይ ጥገኛ ስንሆን ወይኔ ከሱ ጋር ብለይ ምን አባት ይውጠኛል፣ ከሱ ጋር ብለይ እንደዚህ ይሆናለሁ፣ ከዚህ ጋር ብለይ ብለን ምናስብ ሲሆን ነው ከዛ ሰው ጋር ችክ ብለን እንጣበቅና ከዛ መጥፎ ነገር ሲያደርጋቸው ብዙ ሲደበደቡ የማይሆን ትሪትመንት ሲደረጉ ምን ሁሉ እንችላለን የሚኖሩት በዛ ምክንያት ነው። ስለዚህ ራሳችን ላይ ግን ፎከስ ብናደርግ ጊዜ ሲኖረን ትምህርት ብንማር የሆነ ራሳችን ላይ ትኩረት ብናደርግ ግን ኦኬ አንድ ቀን የሆነ ነገር እንኳን ቢሆን ኦኬ ራሴን ማውጣበት ሲስተም አለ። እኔ አንድ ቀን ራሴን ብቻዬን መቆም የምችል ሰው ነኝ ለማለት ራስ ላይ ነው መጀመሪያ ትኩረት